سلام فتوت تخاذلتي خميس أنا يحملوا معتون كم تلمود حدش دخلوا مدلوات كنشب بلا بساعة زي ما نجاجر زلوا حسابات عزلكم ما تيلهو سب جرشم سيد صنحو سنة مكتتال ميهابا إرتران يتبع كانت بلونهم يحسبوا أو إرتران يهاجر كنا أي ستات بارتيو هاجرنات بلو يعمل سلزي إرترا የኢትዮጵያ ራስ ናት ያለ ኤርትራ ኢትዮጵያ ምንም ናት ያለ ኢትዮጵያም ኤርትራ ምንም ናት ስለዚህ ኢትዮጵያን ለማዳከም የተሸረበ ሴራ ነው ብሎ ስለሚያምን ግን እኮ ኤርትራን የኢትዮጵያ ግዛት አካል አድርጎ በማስቀጠል ጥረት ውስጥ ደርግን በማዳከምና የኤርትራ ኃይል ተጠናክሮ እንዲወጣ እኮ አንድ ሚና የተጫወተው እኮ ራሱ ኢህአፓ እውነት ለመናገር ደርግን ያዳከመው የራሱ አምባገነናዊ ያካሄድና በውስጡ የፈጠራቸው ስተቶች ውስጡንም ራሱንም የበላ ኢህአፓ ታዲያ ደርግን ሲዋጋ የነበረው ደርግ ራሱን ስላዳከመ ራሱን እንዳያዳክም ለመከላከል ነው የኢህአፓ ውጊያ እኮ የነበረው አንደኛ ከማጋ ነው ኢህአፓ ከደርግ ጋር ነው ምን ለማድረግ ከስርዓቱ ጋር ስርዓቱ ምን ለማድረግ ነው ስርዓቱ አሁን ደርግ ይሄድበት የነበረውን አምባገነናዊ አካሄድ እንዲያቆም ማለት ነው ደርግን ለማረም ነው እንጂ ደርግን ለመጣል አልነበረም እንዴ ያ አምባገነንነት መውደቅ አለበት ስለዚህ የሚወድቀው ደግሞ ስታዳክሙት ነው እሱማ ያው ትግል ውስጥ እስከገባ ድረስ ትጥቅ ትግልም ይሁን ምንም አማራጭ ከሌለ የሰላማዊ ትግል አማራጭ ከሌለ መዋጋት አይቀርም ስለዚህ ተዋግታችሁ ደርግን በማዳከማችሁ እኮ ነው ደርግ የአገርን አንድነት ለመጠበቅ በሚያረጋው ጥረት ውስጥ እናንተ አንዱ የደርግን ኃይል የሚያዳክም አካሉ ናችሁ እኮ ነው ኤርትራ እንዲገነጠል ግባት ይሆናችሁት እሱ ነው ብሎ ማመን አይቻልም ምክንያቱም አይደለም የኤርትራ ከደርግ በኋላ ወያኔ ነው ይገነጠለ ያው ወያኔ ስለሆነ እሺ ማንፌስ ወልቃይት የማን ነው እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ አሁን ባለው አወቃቀር ወልቃይት የማን ነው ወልቃይት ማን ነው የሚለውን አሁን ያማራ ነው የትግሬ ነው ልል አልችልም ማንፌስቷችሁ ላይ ግን ወልቃይት ያማራ ነው ብላችሁ አስቀምጣችኋል እሱማ የጎንደር ክፍለ ሀገር ነበረ ነው ምንለው ስለዚህ ወልቃይት ያማራ ነው ባሁን አወቃቀር አሁን ያማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም አማራ የሚባልም የለም በእኛው ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል ማንፌስቷችሁ ላይ ቃል በቃል የተጻፈ ነው ያነበብኩ ያለሁት እንግዲህ የኛ አሁን ተሻሽሏል ቅንጅት ስለፈጠርን እሱ ወደፊት እንመጣበታለን በቅንጅታችን ውስጥ ትብብር ለኢትዮጵያ አንድነት በሚል መርህ ስለምን ወዳደር ይፋ እናረጋዋለን እሱም በቅርቡ ነገር ግን ዋናው ይሄን በተመለከተ የኢህአፓ ማለት የፈለገው ትግራይ የሚባል ክልል የለም አሁንም ክልል የሚለውን አውጣው ከኛ ፕሮግራም ውስጥ የለም ያለው በእናንተ አገላጭ ክፍለ ሀገር ትግራይ ክፍለ ሀገር አዎ ነው በእናንተ አገላጭ ልጠቀም ትግራይን ክፍለ ሀገር እንደምታረጉት አስቀምጣችኋል ትግራይ ክፍለ ሀገር የሚሆነው ግን አላችሁ አዎ ወልቃይትና ጠገዴን ሳይዝ ነው ብላችኋል አዎ ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ ለወልቃይትና ለጠገዴ ብሔር ሰጣችሁ ለሌላው መሬት ነው ብሔር አንሰጥም ማለት ነው አሁንም ይኸው ስተቱ እዚህ ጋር እኛ የትግራይም አስተዳደር ነው በጂኦግራፊ ፌደራሊዝምን ስለምንከተል ትግራይ የሚባለው ትግራይ የሚባል ክፍለ ሀገር ወይም ለአገዛዝ የሚመች አስተዳደራዊ ያው ፌደራሊዝምን ስለምንቀበል ምንም እሺ በእናንተ ሐሳብ ልምጣ ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው እሱም እንደ ሁኔታው አሁን ለምሳሌ መሰጠ እንደ ሁኔታው ሳይሆን በማንፌስቷችሁ በተቀመጠው አንደኛ ርቀት ነው አሁን ይኸው መሰለ ወልቃይትና ጠገዴ ለትግራይ ያርቋሉላችሁ ለምታስቡ ነው እሱ ስናመቻቸው አንዱ ህዝቡ በአካባቢው ላይ የፈለገው መብት መሪዎቹ እንዲመርጥ ቅርበት ወሳኝነት አለ ወልቃይትና ጠገዴ ህዝብ በትግራይ ክፍለ ሀገር ስር ሆኖ በእናንተ አገላለጽ እናንተ የምትሉትን መብት ኤክሰርሳይዝ ማድረግ አይችልም ይችላል ስለዚህ ለምን ወደ ትግራይ ክፍለ ሀገር እሱ ላይ ምንም ችግር የለብን ህዝቡ የትግራይ ክፍለ ሀገር ልሁን ካለ መብቱ ነው ኢቭን ራሱን የቻለ ወልቃይት ክፍለ ሀገር ይፈጠርልኝ ካለ እንፈጥርለታል ስለዚህ በሱ ጉዳይ ላይ ገና አልወሰናችሁም አሁን በይፋ የምናረጋው ነገር አለ በቅንጅቱ ማንፌስቷችሁ ላይ የተቀመጠው ከዚህ አንፃር ትክክል አይደለም ማለት ነው ወይም ገና 17 ክፍለ ሀገሮች የሚለው እየተሻሻለ ነው ዝዋጎም የለም ነውግ ሆቶ ብደልግን ነው مني شعبية حدا كواغو يدلي نوق خاطي يدلي
እዚያ እንተ ሳኺኣት ለኻ ታ ክራክ ክትቅፅል ክትህሉ ይደሊ ሻዕብያ ክልተ ነገር ይሰርሕ ዘላ ሓደ ከጥፍኦም ከዋግኦም ማለት ትግራይ ከዋግእ ይደሊ እዚኣ እንተ ሳኺኣት ለኻ ኣብ መንጎ ትግራይን ፌደራል መንግስትን ምትእምማን ንኸይህሉ ንዘለዓለም ክፀንሕ ይደሊ ሓንቲ እዚኣ ካልኣይ ከዓ ኣሜሪካን ብዛዕን ዘሎ ፅግዕተኛ ይኹን ወላ ዘሎ ትክርቲ ብደም ትግራዋይ ስልጣን ካስ ዝደልው መሊኡ ንሕና ካብቲ ናይ ትግራይ ኤንቫይሮንመንት እውን ዝበቆልና ኢና ሓደ በቲ ናይ ቲፒኤልኤፍ ካልቸር እውን ዝመፀና ኢና ክልተ ካልኣይ መሃይማን ኢና ዘይተምሃርና ኢና ሰለስተ ኣይትጋገዩ ከይትስሕቱ ከይትኾኑ ጀነራልነት ምሁርነት እውን ትወስድዎ ከይትኾኑ ከይንመሃር ድማ ኮነ ኢልካ ተገይሩ እዩ ንምሃረሉ ዕድል ነይሩ 27 ዓመት ካልኦት ዓዲ ብዙሕ ይስርሐሉ ብዙሕ ሞደርን ኣርሚ ሞደርን ኦፊሰር ሞደርን ተምሃራይ ጀነራል ትፈጥረሉ እዩ ንሕና ኣባና ክልክል ነይሩ እዚ ዓብ ኣጋጣሚ እዩ ክንዲዚ ዳ ኩሉ ኮነራላትን ጀነራላትን ሲ በቃ ነቲ ናይ ኢትዮጵያ ሙሉእ ሰራዊት ክመርሕዎ ክእሉ እዮም ሙሉእ ብቕዓት ዘለዎም ሓለፍቲ ካብ ዕፅዋን ክባን ዘውፅኡ ጀጋን እዮም ኤንወይ ናብቲ ዝርዝር ክኸይድ ብርጋደር ጀነራል ጉዕሽ ገብረ ኮሎኔል ከበደ ፍቃዱን ኮሎኔል ንጉሴ ወልደ ገብርኤል ወለጋ ንኣዲስ ኣበባ ኣትዮም ኣለዉ ማለት እዩ ቅድም ኢሎም ዝኣተው ላዕለዎት ኣዘዝ ሰራዊት ሓዊሱ ጠቕላላ 19 ኮሎኔላትን ጀነራላትን ካብ ትግራይ ወፂኦም ይርከቡ ማለት እዩ ምናልባት ካብዚኣቶም ዝጎደለ እንተለውን ክትምልኡ ለይ ትኽእሉ ኢኹም ባዕልኹም ኣሽማቶም ኣብዚ ዘይኣተው ማለት እዩ ሓደ ካብቶም ቀዲሞም ዝወፅየ ዝብል ዘለኹ ኣነ ምዝኦም ሕጂ 4 ከይዶም ንብሎ ዘለና ደሚርካ ጠቕላላ ካብ ትግራይ ዝወፁ ሲ 19 ሓደ ሌተናል ጀነራል ጻድቃን ገብረትንሳኤ ጀነራል ጻድቃን ዘይፈልጥ የለ ብርጋደር ጀነራል ተኽላይ ኣሸብር ብርጋደር ጀነራል ጉዕሽ ገብረ 3 ብርጋደር ጀነራል ገብረዝጋብሔር በየነ ወደንጥሩ 4 ብርጋደር ጀነራል ከበደ ፍቃዱ 5 ሜጀር ጀነራል ዘውድ ኪሮስ 6 ጀነራል ሳሞራ ዩኑስ ቀዲሙ ዝወፀ እዩ of course ግን ካና ትግራይ ጀነራል ኢትዮጵያ ሙሉ ጀነራል ትግራዋይ 7 ጀነራል ዮሐንስ ገብረ መስቀል መንጋ እዚውን ቀዲሙ ዝወፀ እዩ ግን ከዓ ናይ ህወሓት ወይ ናይ ትግራይ ጀነራል ምዃኑ ፍለጡ 9 ጀነራል ተኽለ ብርሃን ወልደ ኣረጋይ ኣብ ኣዲስ ኣበባ ኣብ ናይ ግሊ ቢዝነስ ዝርከብ ኣብ ዝሕጂ እዋን ካብ ፖለቲካ ወፂኡ ሓደ ግዜ ጽሒፉ ነይሩ ኣብ ፌስቡክ ማለት እዩ ተስፋ ስለ ዝቆረፀ ካልእ ኣይኮነን 10 ብርጋደር ጀነራል ሓለፎም ኣለሙ ቸንቶ ዝበሃል ማለት እዩ እጂ ተወሰድኩም እዚኦም 9 ጀነራላት እዚኣቶም ሕጂ 9 ጀነራላት ሙሉእ ናይ ትግራይ ኮሎኔላት ከዓ ሕጂ 10 ካ ኮሎኔላት መበል 10 ብርጋደር ጀነራል ሓለፎም ኣለሙ ቸንቶ እዚ ብርጋደር ጀነራል ማለት እዩ ኮሎኔል ከዓ ኮሎኔል በርሄ በራኺ ወድራያ ማለት እዩ እዚ ከዓ ብሓራ መሬት ዘሎ ብዝሓለፈ ግዜ ማለት ካልእ ኮሎኔል ንጉሴ ገብረ ጫርቆሽ ኣቦይ ዝበሃል ኮሎኔል ገብረ ዮሐንስ ኣባተ ወዲ ኣባተ ኮሎኔል ሰሎሞን ተስፋይ ኮሎኔል ብርሃኔ ኣገው ኮሎኔል ገብረ ገርግሽ ዕንዳይ ኮሎኔል ገብረ ጉና ኮሎኔል ሓለፎም መሓሪ ብፔንሽን ቴንሽን ዝፍለጥ ማለት እዩ ኮሎኔል ንጉሴ ወልደ ገብርኤል ወለጋ ጃ ሃብቶም ሕጂ ዝወፀ ማለት እዩ ዝሕሰቦም 19 ጀነራላት 10 ድማ ኮሎኔላት ክንዲዚ ደኣ ኩሉ ሓለፍቲ ትግራይ ገዲፎም ገሊኦም ኣብ ሓራ መሬት ገሊኦም ኣብ ኣዲስ ኣበባ ይርከቡ ማለት እዩ መብዛሕትኦም ኣብቲ ቃልሲ ዘለዉ እዮም ኢትዮጵያ ገንዘብ ክትሕትም እያ ቀዳማይ ሚኒስትር አብይ አሕመድ ናይ ኢትዮጵያ ገንዘብ ብሰራዊት ምክልኻል ክሕተም ትእዛዝ ከም ዝሃቡ ተፈሊጡ ቀዳማይ ሚኒስትር አብይ አሕመድ ናይ ኢትዮጵያ ገንዘብ ኣብ 2013 መጀመርታ ከም ዝቀይርዎ ዝፍለጥ እዩ እዚ ገንዘብ ንምሕታም ድማ ብዙሓት ዶላራት ወፃኢ ብምግባር ኣብ ቻይናን ሲንጋፖርን እናተሓተመ ነይሩ ነሸፍ ወፃኢ ንምንካይ ድማ ቀዳማይ ሚኒስትር አብይ አሕመድ ኣብ ውሽጢ ዓዲ ብሚኒስትር ምክልኻል ኢትዮጵያ ክሕተም ትእዛዝ ከም ዝሃቡ ኢትዮ ፎረም ፀብፂቡ ነቶም ብፍቅሪ ሕርር ዝብለይ ነቲ በቃ ናይ ብሓቂ ኣብ ሪል ላይፍ ዝብለኩም ዘለኹም ነቶም በቃ ምሻሎ እንታይ ምክብለኩም እየ ድላይ ኣዚዘዮም ክገብሩለይ ድሕር ዘይብሉ ሰባት ምንም ነገር ጠላሕ ይብሉን ሕዋተይ መዓሪ ምንም ነገር እዮም ወቃሕ ዘይብሉን ሕዋተይ መዓሪ ምንም ነገር
ነቶም በቃ ነቶም ካልኦት ነቶም ምሻሎ ኣነ ዝፈትዎም ግን ንሶም ከዓ ንዓይ ሕርር ዘብሉኒ ኣነ ጥራሕ ዝፈትዎም ግን በቃ ምሻሎ ዋላ እንዳፈተው ንኸለው ንሶም ግን እንታይ ይገብሩኒ ሕርር ዘብሉኒ ንዕኦም ግን በቃ ልበይን ቀልበይን ዝሞተሎ إن جنرال كلنا دق أنستيهم إنا حواتي معري نايدق أنستيهم مسترخ نقرأكم دق أنستيهم مبزحتينا كلنا خبراي كلني مبزحتينا أبز حج ساعات تغينا سنجل كنا لنا مسيلكم نتوم زدلينا نتوم زبهوجنا نتوم بقى بس قدس بلنا أين قدس لهم مننا نبي حكي this is the reality